ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። ትዕግስት የመጠበቅ ችሎታ ብቻ አይደለም፣ ነገር ግን በምንጠብቅበት ወቅት የምናሳየው ባህሪ ነው። ዛሬ ይህንን ነገር የሆነ ሰው ሊሰማ ይገባል። ትዕግስት መጠበቅ ብቻ አይደለም። እግዚአብሔር ትጠብቃላችሁ ካላችሁ ትጠብቃላችሁ፣ ግን በትክክለኛው መንገድ ወይም ያልተመቻችሁ እንድትሆኑ በሚያደርጋችሁ መንገድ መጠበቅ ትችላላችሁ። በዕለት ተዕለት ኑሯችን መደሰት ዝግጅት ላይ እንኳን ደህና መጣችሁ። ዛሬ አብራችሁኝ ስለሆናችሁ በጣም ደስ ብሎኛል። ምክንያቱም እኔን የሚያይን ሰው ከሌለ የእኔ እዚህ ማውራት ምንም ጥቅም የለው። አሁን እያወራን ያለነው ስለ ፍርሃት ነው። በሕይወታችን በሆነ ወቅት የሚያጋጥመን ነገሮች ነው። አንዳንድ ሰዎች ብዙ ፍርሃት አለባቸው፣ ሌሎች ደግሞ ብዙ የለባቸውም። ነገር ግን በምንኖርበት ወቅት በሆነ ጊዜ ፍርሃት የሚጎበኘን ጊዜ አለና ፍርሃት የሚመጣው ከሰይጣን ነው። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና እኔም እንደማስበው ፍርሃት የሚያሸንፈው ዋና ነገር እምነታችን ነው። ፍርሃት ሲመጣ ማድረግ አለብን ብለን የምናስበውን ነገር ወይም ማድረግ ያለብንን ነገር አናደርግም ማለት አይደለም። ይሄም በቀላሉ ማለት ፍርሃት ይህንን ነገር እንዳናደርግ እየከለከለን ነው። ነገር ግን እየፈራችሁ ራሱ እንደዛ ማድረግ ትችላላችሁ። ስለዚህ ዛሬ የማስተምረው ትምህርትና አዲስ የጻፍኩትን መጽሐፍ ፈርታችሁ አድርጉት ይባላል። ፈርታችሁ ነገሮችን ማድረግ ትችላላችሁ። መብረር የምትፈራ ጓደኛ አለችኝና ባሏ ለስራ በየቦታው ይበራል እና ልጆቿ አድገው ወደ ሌላ ቦታ ሄደዋልና እሷም ከሱ ጋር ወደ ብዙ ቦታ መሄድ ትችል ነበርና እነሱ አብረው የሚያሳልፉበት ቀኖች ለመዝናናት ወይም ለሌሎች ነገሮች መጨመር ይችሉ ነበር። ነገር ግን አሁን አንዳንዴ ከእሷ ጋር ለመሄድ ለረዥም መንገድ ይጓዛሉ፣ ለምሳሌ ከ20 ሰዓት በላይ የሚወስድ መንገድ። ስለዚህ ፈርታችሁ አድርጉት የሚለውን ትምህርቴን ሰምታለች እና በሆነ ጊዜ እንደዛ ለማድረግ ወሰነች። ፈርታ ልታደርገው ነው እና ለእኔ እንደነገረችኝ ከሆነ በመጀመሪያ ትንሽ ጊዜ ወደ አይሮፕላን በገባች ጊዜ የምታስታውቅ መስሏት ነበር። በጣም ፈርታ ነበር። ማድረግ የምትችል አልመሰላትም ነበር። የልብ ችግር ያጋጠማት መስሏት ነበር። ነገር ግን እንደዚህ በማለት ገፍታ ቀጥላለች። ፈርቼም ቢሆን ይህንን አደርገዋለሁ እና አሁን የመብረር ምንም ፍራቻ የላትም እና አሁን ከባሏ ጋር ብዙ ቦታ ሁሌ ትሄዳለች እና በጣም ጥሩ ጊዜ ያሳልፋል። ፍርሃት ሕይወታችሁን እንዲቀማችሁ አትፍቀዱ። ግንኙነታችሁን ፍርሃት እንዲቀማችሁ አትፍቀዱ። ደስታችሁን ፍርሃት እንዲቀማችሁ አትፍቀዱ። ነገር ግን በእርግጠኝነት ጠላት አላችሁ እና ስሙም ሰይጣን ወይም ዲያብሎስ ነው እና በሕይወታችሁ እንድትደሰቱ አይፈልጉም። ሁልጊዜም እንድትፈሩ ይፈልጋል። አንዳንድ ጊዜ በጣም በፈራን ጊዜ እግዚአብሔር በሕይወታችን የሆነ ነገር እንዲያደርግልን የምንጠብቅበት ጊዜ ነው። ምናልባት ስለሱ በምትጸልዩበት ወቅት በጣም ብዙ እምነት ተሰምቷችሁና እግዚአብሔር ለእናንተ እንዲመጣላችሁና እንደሚያደርግላችሁ እርግጠኛ ነበራችሁ። ያንን ጸሎት ከጸለያችሁ በጣም ብዙ ጊዜ ሆኖታል። ስለዚህ ጥርጣሬ ይመጣባችኋልና የሰይጣን ውሸት በጣም ብዙ ጊዜ ወደ እናንተ ይመጣል። እንደዛ አይሆንም፣ እንደዛ አይሆንም። ምን እንደምትሰሙ ማወቅ አይቻልም። እግዚአብሔር በእናንተ ላይ ተናዷል። ያንን ለእናንተ ያደርግላችሁ። እምነታችሁ በጣም ጠንካራ አይደለም። በጣም ብዙ ውሸቶች ከመሆናቸው መቁጠር እንኳን አትችሉም ይሆናል። ነገር ግን እምነት ሊኖራችሁ የሚገባው በእንደዚህ አይነት ወቅት ነው። ጳውሎስ ለጢሞቴዎስ ጽፎለት እንደዚህ አለ፣ መልካሙን የእምነት ገድል ተጋድያለሁ እና እንዋጋለን፣ ግን ይህ ውጊያ ሰዎች ከሚያውቁት የተለየ ውጊያ ነው። የእምነታችንን ጋሻ እናነሳለን፣ እሱም እግዚአብሔር የሰጠን የሆነ ትጥቅ ነው፣ መንፈሳዊ ትጥቅ ነው። በኤፌሶን ክፍል 6 ላይ አውርቷል እና እንደዚህ እንላለን፣ ምንም ነገር ቢሰማኝ፣ ምንም አይነት ጊዜ ቢያልፍ እግዚአብሔርን አምናለሁ። አንዳንድ ነገሮች ከሌሎች በላይ ብዙ ጊዜ ለምን እንደሚወስድብን ነግራችኋለሁ። አንዳንድ ጊዜ የሆነ ጸሎት እጸልይና ጸሎቴ በቀን ውስጥ ይመለሳል። አንዳንድ ጊዜ ጸሎት እጸልይና እግዚአብሔር በሚመልስልኝ ጊዜ ስለምን እንደ ጸለይኩ አላስታውስም እና እሱ እኔን ማስታወስ አለበት። ይህንን ጸሎት ስትጸልዩ አታስታውሽም። እኔ አላውቅም። ጊዜውን የሚያውቀው እግዚአብሔር ብቻ ነው። በሕይወታችሁ ሰላም እንዲኖራችሁና በሕይወታችሁ መደሰት ከፈለጋችሁ
የእግዚአብሔር ጊዜ ለእናንተ ትክክል እንደሆነ ማመን አለባችሁ። በመዝሙረ ዳዊት ላይ ዘመኔ ያለው በእጅህ ነው ይላል። በሕይወታችን የምናሳልፈው አንዱ ነገር ሁልጊዜ እንደዚህ የሚል ጥያቄ አለን። እግዚአብሔር ሆይ መቼ? እግዚአብሔር ሆይ መቼ? የምንደርሰው መቼ ነው? ታውቃላችሁ፣ እውነቱን ለመናገር ይሄ የክርስቲያንነት መጀመሪያ ነው። የምታስታውሱ ከሆነ ልጆች ካላችሁ ትንሽ እያሉ ጉዞ ከወሰዷቸው እዛ ደርሰናል፣ እዛ ደርሰናል፣ እዛ የምንደርሰው መቼ ነው ይላሉ። እግዚአብሔር ይህንን ቢሰማ ይመርጣል። በትክክለኛው ጊዜ እንደምትመጣ አውቃለሁ። ታውቃላችሁ፣ እግዚአብሔር ለእናንተ ስላልተገለጠ እሱ እየሰራ አይደለም ማለት አይደለም። ጥርጣሬ በመጣብኝ ጊዜ የምናገረው አንዱ የተማርኩት ነገር እንደዚህ ማለት ነው። እግዚአብሔር እየሰራ ነው ማለት ነው። እግዚአብሔር ሆይ ምንም ነገር እያደረግክ አይደለም፣ ወይም ለምንድን ነው ምንም ነገር የማታደርገው አትበሉም። ምክንያቱም እግዚአብሔር ለእናንተ ሁሉ ጊዜም እየሰራ ነው። እግዚአብሔር እየሰራ ነው በሉ። ታውቃላችሁ፣ እግዚአብሔር ምኞት ይሰጠናል፣ ለሕይወታችን ህልሞችና ተስፋን ይሰጠናል። ነገር ግን እነዚህ ነገሮች በትክክል የሚከሰቱበትን ጊዜ ይደብቀዋል፣ ለጥበቡ ያስቀምጠዋል። እግዚአብሔር ነገሮችን የሚከሰትበትን ጊዜ ለምን ከኛ ይደብቃል? በመጀመሪያ አንዳንድ ጊዜ ነገሮች እስኪሳኩ ስንት ጊዜ መጠበቅ እንዳለብን ካወቅን ከመጀመራችን በፊት ተስፋ እንቆርጣለን። የምናሳልፈውን ነገሮች ካወቅን ከመጀመራችን በፊት ተስፋ እንቆርጣለን። እኔ እግዚአብሔር ትንሽዬ ሚስጥር ይወዳል ብዬ አምናለሁ። እኔ እንደማስበው ከሆነ ሁሉንም ነገር አለማወቃችን ጥሩ ነው። አንዱ ማየት የምወደው ፊልሜ ሚስጥራዊ ፊልም ነው። ያንን ማየት እወዳለሁ እና ምን እንደሚፈጠር ለማወቅ በጉጉት መጠበቅ እወዳለሁ። ነገሩ ምንም ቢሆን ያደረገው ማን ነው? እና እኔ እንደማስበው ከሆነ ሚስጥር ደስታን ይሰጠናል። ማለት እኛ ሁልጊዜ የወደፊቱን ማወቅ እንፈልጋለን። ነገር ግን ይህ እውነት ነው። በሕይወታችሁ የሚፈጠሩት ሁሉም ነገሮችና የሚፈጠሩበትን ትክክለኛውን ጊዜ በትክክል ማወቅ ትፈልጋላችሁ? እኔ አልፈልግም። በመጀመሪያ ስለሚፈጠሩት ሁሉም ጥሩ ነገሮች ካወቃችሁ እነዛ ነገሮች ሲፈጠሩ በጣም ደስተኛ አትሆኑም እና የሚፈጠሩትን ከባድ ነገሮች ካወቃችሁ ሁልጊዜም ትፈራላችሁ እና የሚፈጠሩትን ነገሮች ቀድማችሁ ስታውቁ እነሱን ነገሮች የምትመለከቱት ያለ እግዚአብሔር በረከት ነው። የሆነ ነገርን የምትጋፈጡበት ወይም የምታሳልፉት ጊዜ ሲመጣ ያኔ ያንን የማድረግ ጸጋና እምነት ይኖራቸዋል። እግዚአብሔር የምናደርገውን ነገር ለማድረግ የሚረዳንን ነገር ሳይሰጠን አይተወንም እና አሁን የምነግራችሁ ነገር ሁሉም ሰው ይጠብቃል። የምትጠብቁት እናንተ ብቻ አይደላችሁም። የእምነታችን ፈተና መለኪያ ነው። ብታምኑም ባታምኑም በምትጠብቁበት ጊዜ በመንፈስ እያደጋችሁ ነው። በተለይ እንዴት መጠበቅ እንዳለባችሁ ካወቃችሁ። ትዕግስት የመጠበቅ ችሎታ ብቻ አይደለም፣ ነገር ግን በምንጠብቅበት ወቅት የምናሳየው ባህሪ ነው። ዛሬ ይህንን ነገር የሆነ ሰው ሊሰማ ይገባል። ትዕግስት መጠበቅ ብቻ አይደለም። እግዚአብሔር ትጠብቃላችሁ ካላችሁ ትጠብቃላችሁ፣ ነገር ግን በትክክለኛው መንገድ ወይም ያልተመቻችሁ እንድትሆኑ በሚያደርጋችሁ መንገድ መጠበቅ ትችላላችሁ። ስለዚህ መጠበቅ ዝም ብሎ የሆነ ነገር እስኪከሰት ቁጭ ብሎ መጠበቅ አይደለም፣ ወይም ትዕግስት የሆነ ነገር እስኪፈጠር መጠበቅ አይደለም። ነገር ግን ትዕግስተኛ የሆነ ሰው በሚጠብቅበት ወቅት የሚያሳየው ባህሪ ያውቃል። በምንጠብቅበት ወቅት ማድረግ ያለብን አንዱ ነገር እንደዚህ ማለት ነው። እግዚአብሔር ሆይ አምንሃለሁ፣ ለሕይወቴ ያለህን እቅድ ጥሩ እንደሆነ አምናለሁ እና በሕይወቴ ውስጥ ነገሮችን የምታደርግበት ጊዜ ትክክል እንደሆነ አምናለሁ። ሙሴ ሕዝቡን ነፃ ለማውጣት እግዚአብሔር እሱን እስኪጠቀመው ድረስ ለ40 ዓመት ጠብቋል። እግዚአብሔር አናገረው እና እሱም ከጊዜው ቀድሞ ጊዜው ትክክል ሳይሆን ሰዎችን ለመርዳት ሞከረ እና ይህም ችግር ውስጥ እንዲገባና በሆኑ ነገሮች እንዲወነጀል አደረገው። ስለዚህ ከግብፅ አምልጦ ሸሽቶ በምድረ በዳ ውስጥ ለ40 ዓመት ኖረ እና እግዚአብሔርም ከ40 ዓመት በፊት እንዲሰራ በልቡ ያስቀመጠውን ነገር እንዲሰራ ጠራው። አስታውሱ፣ ሸሽቶ ሄዷል። ማንም ሸሽቶ እንዲሄድ አልነገረውም። ነገር ግን ሸሽቶ ሄዷል። ወደ ምድረ በዳ ሸሽቶ ሄዷል። ፍርሃት የሚለው ቃል መንቀጥቀጥ ወይም መደንበር ወይም መደንገጥ እንዳልሆነ ታውቃላችሁ። ፍርሃት የሚለው ቃል መብረር ወይም መሮጥ ማለት ነው። ስለዚህ እግዚአብሔር በቃሉ እኔ ከእናንተ ጋር ስለሆንኩኝ አትፍሩ ብሏል። እሱ እዚህ ጋር እያለ ያለው ፍርሃት ወደ እናንተ ይመጣል፣
ነገር ግን እሱ ሲሰማችሁ ሮጣችሁ እንዳትሄዱ። ባላችሁበት ቦታ ቁሙና የአምላክን ማዳን ዛሬ ተመልከቱ። እግዚአብሔር ምን ያህል እድል በጣም ብዙ ጥሩ ነገሮች እንድታደርጉ ከፊት ለፊታችሁ አስቀምጧል ብዬ አስባለሁና እናንተ ስለማታውቁት ነገር በጣም ፈርታችኋል። ስለዚህ እናንተ ምቹ ቦታ ብላችሁ የምታስቡትን ቦታ ቆያችሁ። ነገር ግን ሕይወታችሁን ስትመለከቱ አሰልቺ፣ ምንም አስደሳች ነገር የሌለበት ስሜት ይሰማቸዋል። የእናንተ ጥፋት ነው። ምክንያቱም እግዚአብሔር እንድታደርጉ ያዘዛችሁን ነገርን ለማድረግ የማትወጡ ከሆነ እሱ ለእናንተ ያዘጋጀውን ሕይወት መቼም አታውቁትም። ወጥታችሁ ወቁ። በጣም ብዙ ጊዜ ሰዎች እግዚአብሔር እንዲያደርጉ የሚፈልገውን ነገር አያውቁም። እግዚአብሔር በሕይወቴ እንዲያደርግ የሚፈልገውን ነገር አላውቅም። በሰባዎቹ ወቅት ከእግዚአብሔር ጋር በጣም እውነተኛ የሆነ ግንኙነት ውስጥ ስገባ እግዚአብሔር ሕይወቴን ነክቶታል እና በመንፈስ ቅዱስ ኃይል ሞልቶታልና እኔ ክርስቲያን ለብዙ ጊዜ ሆኛለሁ፣ ግን አሁን እሳት የጎረሰ ክርስቲያን ሆንኩኝ። እግዚአብሔርን ማገልገል ፈልጌያለሁ፣ ነገር ግን ምን እንዳደርግ እንደፈለገ አላወኩኝ። በዛን ወቅት የእግዚአብሔርን ቃል ለማስተማር እንደተጠራው አላወኩም ነበር እና እኔ ያደረግኩት ነገር ምንም አይነት እድሎችን በፊት ለፊቴ ሳገኝ ወጥቼ ሞከርኩት። እንደ እግዚአብሔር ቃል ሰባኪ በመጀመሪያ ያደረግኩት አንዱ ነገር በቤተ ክርስቲያን ውስጥ ካሉ ሰዎች ጋር ቅዳሜ ጠዋት በምንኖርበት ከተማ ወደ ታችኛው ሴንት ሉዊስ ሄድን። የመጽሐፍ ቅዱስ ጥቅሶችን ለሰዎች ሰጠን። መንገድ ላይ ለመስበክ አልተጠራሁም። ለእኔ በጣም ይከብደኝ ነበር፣ ግን የሆነ ነገር የማድረግ እድል ነበረ። ስለዚህ እሱን ለማድረግ እርምጃ ወሰድኩኝ። ቀጥሎ ያደረግኩት ነገር የልጆች አስተማሪ ሆኜ ለመስራት ሞከርኩኝ። እሁድ ጠዋት ልጆችን ለማስተማር የሚረዳ ሰውን እየጠየቁ ነበር። ያንን ስራ ለ2 ሳምንት ሰራሁትና ልጆችን ለማስተማር እንደማልችል ልጆቹም እኔም አወቅን። ነገር ግን ለመጀመሪያ ጊዜ ለማስተማር ስሞክር ቦታዬን ያገኘው መስሎኝ ነበር። ታውቃላችሁ፣ ቦታችሁን ማግኘት አለባችሁ። ለእናንተ የሚሆኑ ቦታ ማግኘት አለባችሁ። በውስጣችሁ ለእናንተ የሚስማማችሁንና የምትደሰቱበት እና ጥሩ ስሜት የሚሰማችሁን ቦታ ማግኘት አለባችሁ። እግዚአብሔር ሁልጊዜ እናንተ ስታደርጉ የማትደሰቱበት ነገር እንድታደርጉ አይጠራችሁ። ስለዚህ ነው የምላችሁ፣ ውጡና እግዚአብሔር ምን እንድታደርጉ እንደሚፈልግ እወቁ። ወጥታችሁ እግዚአብሔር በእናንተ ውስጥ ማድረግ የሚችለውን ነገር ስታዩ ባላችሁ ችሎታ በጣም ትደነቃላችሁ። ለመሳሳት ፈቃደኛ ካልሆናችሁ መቼም ትክክል እንደሆናችሁ አታውቁም። የሆነ ሰው እንዲሰማ እፈልጋለሁ። ለመሳሳት ፈቃደኛ ካልሆናችሁ መቼም ትክክል እንደሆናችሁ አታውቁም። እናንተ ማድረግ የምትፈልጉትን ነገር ወይም እግዚአብሔር እንድታደርጉ የሚፈልገውን ነገር አድርጋችሁ ስኬታማ ባትሆኑ የዓለም መጨረሻ ነው ማለት አይደለም። ቁጭ ብላችሁ ስህተት ሰርቻለሁ በሉ። ቢያንስ ያንን ነገር ከዝርዝራችሁ ውስጥ አውጥታችሁ ያንን ነገር ማድረግ እንደሌለብኝ አሁን አውቃለሁ ትላላችሁ። አሁን ይሄንን ከሚያዩ ሰዎች መካከል የምናገረውን ነገር በጣም መስማት ያለባቸው ሰዎች አሉ ብዬ አምናለሁ። ምክንያቱም በሕይወታችሁ ደስተኛ አይደላችሁም እና በእምነታችሁ እየተራመዳችሁ አይደለም። በፍርሃት ስለምትኖሩ ምንም አስደሳች ነገር አታደርጉም። የሕይወታችሁ አዲሱ አመለካከት አልፈራም የሚል መሆን አለበት። ፍርሃት አይሰማችሁ እያልኩ አይደለም፣ ነገር ግን እግዚአብሔር ከእናንተ ጋር ስለሆነ በፍርሃት አትገዙ። እግዚአብሔር ህልም ሰጥቶታል እና ማለቴ ከነዛ ነገሮች ከባድ ይሆናሉ። እግዚአብሔር እናንተን ያወራችሁ መስሎ ይሰማችኋል እና ከዛን ችግር በችግር ይሆናል። የዛ ነገር እኔም ልምድ አለኝ እና ዮሴፍም ነበረው። ህልም አይቶ ለወንድሞቹ አጋራቸውና እነሱም ቀኑ። ስለዚህ ከእሱ ጋር ለማደን ሄደው እሱን ለባሪያ ሸጮች ሸጡትና እንስሳት ገለው ደሙን በልብሱ ላይ ቀቡትና ኮቱን ወደ አባቱ ጋር ወስደው እንስሳት ገደለው አሉት። እሱም ወደ ግብፅ ሄደና ዮሴፍ በሄደበት ቦታ እግዚአብሔር የሆነ ነገር አደረገለት። መጽሐፍ ቅዱስ ይህንን የሚልበት መንገድ እወደዋለሁ። የዮሴፍ ወንድሞች በጣም ይጠሉት ነበር፣ ነገር ግን እግዚአብሔር ከሱ ጋር ነበር። እግዚአብሔር ከሱ ጋር ነበር። ማንም ከእናንተ ተቃራኒ ቢሆን እና ማንም እናንተ ብቁ አይደላችሁ መቼም አታደርጉትም ብሎ ቢነግራችሁ፣ እግዚአብሔር ከእናንተ ጋር ከሆነ እግዚአብሔር እንድታደርጉ የጠየቃችሁን ነገር በሙሉ ማድረግ ትችላላችሁ። ደፋር የሆነ ህይወት የምትኖሩበት ጊዜ ነው።
አሁን ወጥታችሁ ማድረግ የምትችሉትን ነገር የምታውቁበት ጊዜ ነው። እግዚአብሔር የራስን ልጅ ትወልዳለህ ብሎ ቃል ከገባለት በኋላ አብርሃም ለ20 ዓመት ጠብቋል። እግዚአብሔር የሚለውን ነገር ያለማመን ምክንያት ከነበራቸው ሰዎች መካከል አብርሃምና ሳራ ዋነኛ ነበሩ። ማለት የእሷ የልጅ የመውለድ ዕድሜው አልፏል። እሱም 100 ዓመት ሊሞላው ነበር እና በዛን ጊዜ ልጅ መውለድ አይችልም ነበር። ነገር ግን እግዚአብሔር እኔ የራሳችሁ ልጅ እሰጣችኋለሁ ብሏል። መጽሐፍ ቅዱስ አብርሃም እግዚአብሔርን አምኖታል ይላል እና እርሱም ጽድቅ አድርጎ ቆጠረለት። ከእግዚአብሔር ጋር ትክክል መሆን ትፈልጋላችሁ? እመኑ። ከእግዚአብሔር ፊት ትክክል መሆን ሁሉንም ነገር በትክክል ማድረግ አይደለም። እሱ በላከው ሰው ማመን ነው። በዮሐንስ 6 ከ27 እስከ 29 ላይ በጣም ጥሩ ማብራሪያ ይሰጠናል። ደቀ መዛሙርቱ እንደዚህ አሉ፣ የእግዚአብሔርን ሥራ ለመስራት ምን ማድረግ አለብን? እግዚአብሔርን ለማስደሰት ምን ማድረግ አለብን? መልሱም ይሄ ነው፣ እርሱ በላከው ታምኑ ዘንድ። ይሄ የእግዚአብሔር ሥራ ነው። ስለዚህ አብርሃም በጣም ከባድ ሁኔታ ውስጥ ነበር። ነገር ግን ነገሮች ለሰዎች የማይቻል ቢሆኑ እግዚአብሔር ሁሉንም ነገሮች ማድረግ ይችላል። ነገር ግን ጠብቋል። 20 ዓመት ጠብቋል። ይሄ በፍርሃት ፊት ለመቆም በጣም ብዙ ጊዜ ነው። እሱ እግዚአብሔርን አመነውና እርሱም ጽድቅ አድርጎ ቆጠረለት። በእግዚአብሔር ፊት ትክክል መሆን ትፈልጋላችሁ? እመኑት፣ እመኑት። ሁልጊዜም እግዚአብሔር ከእናንተ ጋር እንደሆነ መኑና እርሱም ለእናንተ ጥሩ ዕቅድ አለው እና ኃጢአት ስትሰሩ እንኳን በምትጸልዩበት ጊዜ እመኑና እግዚአብሔር ይቅር እንዲላችሁና ኃጢአታችሁ በርቀት እንዲያስወግድላችሁ ጸልዩ። አንዳንዴ ስለ እምነት ትምህርት አስተምርና ከሆነ ጊዜ በኋላ ስለ እምነት ያስተማርኩት ትምህርት ትክክል ነው ብዬ ጠራጠራለሁ። ስለዚህ ሁል ጊዜ በእምነት ለመቆየት ውሳኔ መወሰን አለብን። ከእግዚአብሔር አሁን የማደርገውን ነገር እንዳደርግ የተነገረኝ የካቲት 1976 ነው። መቁጠር የምትችሉ ከሆነ እሱም ከብዙ ዓመታት በፊት ነው። 45 ዓመት 46 ዓመት አካባቢ ስጀምር በጣም ትንሽዬ ነበር። ትንሽዬ ጅማሬን አትጥሉ። የመጽሐፍ ቅዱስን ትምህርት ለ5 ዓመት በቤቴ ውስጥ 25 ሰዎችን አስተምሬያለሁ። 5 ዓመት የምሰራው ስራ ነበረኝና ጥሩ ገንዘብ አገኝበት ነበር። የመጽሐፍ ቅዱስ ትምህርት ቤት ሄጄ ስላልተማርኩኝ እንዴት ማስተማር እንዳለብኝ አላውቅም ነበር። ለማስተማር ማጥናትና መዘጋጀት ነበረብኝ። ግን እግዚአብሔር እንዳደርገው ረዳኝ እና አምኜው የማደርገው ከሆነ እንደሚያሳካው ነገረኝ እና አድርጎታል። ለ5 ዓመት ሰዎች መጡ። ከዛን እግዚአብሔር ያን እንዳደርግ እንደፈለገ ተሰማኝ። ስለዚህ አደረግኩት። እግዚአብሔር እንጂ ይህንን አድርጊና አዲስ ነገር ታደርጊያለሽ ሲል የሰማሁት መሰለኝ እና በእርግጠኝነት እኔን መሰለኝ አዲሱ ነገር ሲሆን ዓለምን የምዞር ህልሞች የሚሳኩና ለበለጠ ብዙ ሰዎች የማስተምር ትልልቅ ውይይቶችን የማከናውን ዓለም ላይ የዞርኩ የምሰብክ ነበረ የመሰለኝ። ነገር ግን ቀጥሎ የሆነው ነገር ለ1 ዓመት ምንም ነገር አላደረኩም። እኔን የመሰለኝ እግዚአብሔር መደርደሪያ ላይ አስቀምጦ በዚህ ዓመት ላይ ምን እንደምታምኝ እንይ እንዳለ ነው። ምን እየሆነ እንደነበረ አላውቅም ነበር። ግን አሁን ወደኋላ ስመለከት በዛን ጊዜ እኔ ላይ ያደረገው ነገር እግዚአብሔር እኔ ላይ የሚያደርገውን ነገር ከማድረጉ በፊት ማድረግ የነበረበት ነገር ነው። ምክንያቱም ራሴን ከሌሎች ሰዎች ጋር የማወዳደር ችግር ነበረብኝ እና እግዚአብሔር የራሴን ሚኒስትሪ ከመስጠቱ በፊት የራስ መተማመን መስጠት ነበረበት። ወደ ሚኒስትሪ ገብቼ ሌሎች ሰዎችን ለማስመሰል እንድሞክር አልፈለገም። እሱ የሚፈልገው እሱ እንድከተለው ነው። ቀጥሎ ያደረግኩት ነገር በሌሎች ሰዎች ኃላፊነት ለ5 ዓመት በቤተ ክርስቲያኑ ሰርቻለሁ እና እሱም ሁልጊዜ ቀላል አልነበረም። ምክንያቱም ሁልጊዜ ማድረግ የሚፈልገውን ነገር ማድረግ አልችልም ነበር። በሌሎች ሰዎች ኃላፊነት ውስጥ ነበርኩኝ። እኔ ሁልጊዜ በሌሎች ሰዎች ኃላፊነት ውስጥ ካልሆናችሁ ኃላፊ የመሆን ብቃት የላችሁም እላለሁ። እዛ ለ5 ዓመት ሰርቻለሁ። በጣም ጥሩ ስራ ነበር። በየሳምንቱ 500 ሴቶች ያሉበት ስብሰባ ነበርና ፓስተሩ በማይመጣበት ጊዜ ለብዙ ጊዜ ሰብኬያለሁ።
የመጽሐፍ ቅዱስ ኮሌጅ አስተምሬያለሁ እና በጣም ብዙ ጓደኞች ነበሩኝ እና እግዚአብሔር እዛ ጋር ከኔ ጋር እንደጨረሰ ነገረኝ። ወደ ሰሜን፣ ደቡብ፣ ምስራቅና ምዕራብ መሄድ እንዳለብኝ ነገረኝ። ነገር ግን በሰሜን፣ ደቡብ፣ ምስራቅና ምዕራብ የሚያውቀኝ ሰው አልነበር። እኔም የሚሄደው የት ነው ብዬ አሰብኩኝ። አምላኬ ሆይ ያንን ትቼ ስሄድ በውስጤ ተደስቼና በውጭው ፈርቼ ነበር። ልክ እንደዛ ተሰምቷችሁ ያውቃል? ታውቃላችሁ፣ የውስጣችሁን መከተል አለባችሁ። ስጋችሁ እንድትሰሩ የሚነግራችሁ ነገር ሳይሆን እግዚአብሔር በውስጣችሁ በሚሰጣችሁ ሰላም እና በውስጣችሁ ትክክል እንደሆነ የምታውቁትን ነገር ማድረግ አለባችሁ። አዎ እኔ በጣም ፈርቼ ነበር። ስራ እስክናገኝ በጣም ብዙ ጊዜ ወስደውብናል። በተወሰነው የሬዲዮ ጣቢያዎች ላይ በመሄድ ጀምረናል እና መንዳት በምንችለው ቦታ ነርተን እንሄዳለን፣ ምክንያቱም የመብረር አቅሙ አልነበረንም። አሁን ሙሉ ታሪኩን አልነግራችሁም፣ ነገር ግን በጣም ረዥም ጉዞ ነበር እና እሱም የእምነት ጉዞ ነበር። አንዳንድ የሆኑ ሰዎችን አስቀምጬ ሙሉ ታሪኩን ብነግራቸው ብዬ እመኛለሁ። ምክንያቱም ሰዎች ገንዘብ ሊኖረኝ ይገባል፣ ይህ ሊኖረኝ ይገባል፣ ያ ሊኖረኝ ይገባል ብለው ያስባሉ። ነገር ግን እኔ እንደማስበው ከሆነ ሊኖራቸው የሚገባው እምነት ነው። ማዘር ቴሬዛ ወደ ህንድ ከመሄዷ በፊት የሆነ ሰው ያላትን ነገር አስታውሳለሁ። ምክንያቱም ምንም ነገር አልነበራትም። እሷም 3 ሳንቲምና እግዚአብሔር አለኝ እና የሚያስፈልገኝ እሱ ነው አለ። እሷም እዛ ሄዳ በጣም ምርጥ የሆነ ስራ ሰርታለች። የሌላችሁን ነገር አትመልከቱ። ፍርሃታችሁን ለመቋቋም እግዚአብሔር ከእናንተ ጋር መሆኑን አውቃችሁ በእሱ ላይ እምነታችሁን አድርጉ እና አሁን ከእነዚህ ዓመታት በኋላ እግዚአብሔር ከ46 ዓመት እንዳደረገው የጠራኝን ነገር እያደረግኩ ነው እና ይህንንም ለ20 ዓመታት እያደረግኩ ነው። ነገር ግን ይሄ ሁሉ ነገር በአንድ ቀን አልሆነም። ምንም እንኳን ቅርብ የሆኑ ቦታዎች ቢኖሩ እግዚአብሔር በጣም ከባድና አስቸጋሪ በሆነ ቦታ ውስጥ አሳልፎኛል። እግዚአብሔር እነዛን እስራኤላውያንን ከግብፅ ውስጥ ሲያስወጣቸው መጽሐፍ ቅዱስ በዘጸአት 13:17 ላይ እንደዚህ ይላል፣ ፈርዖን ህዝቡን በለቀቀ ጊዜ አቋራጭ ቢሆንም እንኳን እግዚአብሔር ኤሎሂም በፍልስጤማውያን ምድር በሚያልፈው መንገድ አልመራቸውም። ጦርነቱ ቢያጋጥማቸው ሀሳባቸውን ለውጠው ወደ ግብፅ ይመለሱ ይሆናል ብሏልና። ምክንያቱም እናንተ ሊገባችሁ የሚገባው ነገር አንዳንድ እግዚአብሔር በጣም ረዥም እና ከባድ በሆነ መንገድ ሲወስዳችሁ በእውነቱ ወደፊት ለምታደርጉት ነገር ትምህርት ነው። እግዚአብሔር እንድታደርጉ የጠራችሁ ነገር ከማድረጋችሁ በፊት ወደ መንፈስ ቅዱስ ትምህርት ቤት መሄድ አለባችሁ። እግዚአብሔር ወደ ተገባለት መሬት እንደሚወስዳቸው ቃል ገብቶላቸዋል እና ሄደው መያዝ አለባቸው እና ታውቃለችሁ፣ ይሄም ልክ እንሄድና እንወስደዋለን ይመስላል። በጣም የተገረምኩበት ነገር መያዝ የሚለውን ቃል ሳጠና የአሁኑን ነዋሪ ማባረር ማለት ነው። እናም ለዛም ነው እሱ በጣም ረዥምና ከባድ የሆነ ጉዞ የወሰደባቸው። ምክንያቱም እነሱ ለጦርነት ዝግጁ አልነበሩም። ሄደው መሬቱን መውሰድ ነበረባቸው። እግዚአብሔር ለእነሱ ሰጥቷቸዋል፣ ነገር ግን ሄደው መውሰድ አለባቸው እና እግዚአብሔር ለእናንተ በጣም ምርጥ የሆነ ሕይወት አዘጋጅቶላችኋል፣ ነገር ግን ሄዳችሁ መውሰድ አለባችሁ። ቁጭ ብላችሁ ነገሮች እስኪሳኩ መጠበቅ የለባችሁም። ወደ እናንተ የሚመጣውን የእግዚአብሔር ቃል በልባችሁ መስማት አለባችሁና ከመጽሐፍ ቅዱስ ጋር እንደሚመሳሰል ማረጋገጥ አለባችሁ። ከዛን እግዚአብሔር እንድታደርጉ የጠየቃችሁ ማንኛውም ነገር በእምነት አድርጉና እሱ መቼም ብቻችሁን አይተዋችሁም። እግዚአብሔር በምድረ በዳ እያሉና ነገሮች ከባድ በሆኑ ወቅት አለማመዳቸው። ለሁሉም ነገር በእግዚአብሔር ላይ መተማመን ነበረባቸው። ምግብ አልነበራቸውም፣ ውሃ አልነበራቸውም እና እግዚአብሔር መና የሚባል ምግብ እየላከላቸው ብዙ ዓመታት አሳልፈዋል። ያንን ሰብስበው ለሌላ ጊዜ ማስቀመጥ አይችሉም ነበር ከሰንበት ቀን ውጪ። በሌሎች ቀኖች መሰብሰብ የሚችሉትን ለአንድ ቀን የሚያበቃ ምግብ ብቻ ነው። በሰንበት ቀን ስለማይሰሩ ከሰንበት ቀን በፊት ለ2 ቀን የሚሆን ምግብ መሰብሰብ ይችላሉ። እነዚህን የተወሰኑ ነገሮች ካሰባችሁት ነገሮች እንዴት ከባድ እንደነበሩ አስቡት። ምክንያቱም እግዚአብሔር ነገ ምንም ምግብ ባይልክስ የሚል አስተሳሰብ ሊኖራቸው አይገባም። ነገር ግን ለአንድ ቀን ከሚበቃቸው በላይ ከሰበሰቡ ይበሰብስና ይሸታል። እኔ እንደማስበው ከሆነ አንዳንድ ሰዎች የሚሸት ሕይወት አላቸው፣ ምክንያቱም የእግዚአብሔርን አመራር ለመከተል ፈቃደኛ አይደሉምና። እግዚአብሔር ላይ እምነታቸውን ካደረጉ እግዚአብሔር ብቻ መስጠት የሚችለውን ነገር ለራሳቸው ለመስጠት ይሞክራሉ። አንዳንድ ሰዎች እግዚአብሔር ብቻ መስጠት የሚችለውን ነገር ለራሳቸው ለመስጠት ይሞክራሉ እና እግዚአብሔርን ማመንና በእምነት መኖር መጀመር አለባችሁ።
ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።